አታሳልፍ መጽሐፍ ሲናገር እንደዚህ ይላል በዮሐንስ ወንጌል ምዕራፍ 23 ላይ ዮሐንስ ወንጌል ምዕራፍ 12 ከቁጥር 23 ላይ እንደዚህ ይላል ኢየሱስም እንደዚህ ብሎ ተናገረ ይላል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አለ የሰው ልጅ ይከብር ዘንድ ጊዜው ደርሷል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ኤን ድምጽ የምትሰሙ የናንተ የክብራችሁ የባለጠግነታችሁ የፈውሳችሁ የኃይላችሁ የድላችሁ ሰዓት በኢየሱስም ደርሷል ሰዓቱ ደርሷል የሰው ልጅ የሚኖረው ለሰው ልጅ እግዚአብሔር ክብሩን የሚገልጠው በጊዜ ነው በዚህ ምድር ላይ የሰው ልጅ የተገደበው በጊዜ ነው መጽሐፍ ለሁሉ ጊዜ አለው ለሁሉ ሰዓት አለው የናንተ ነገር ወደ እናንተ የመጣው ያልተሳካው ያልተቀየረው ጊዜውን እየጠበቀ ነው እግዚአብሔር የጊዜ አምላክ ስለሆነ ኢየሱስ እንደዚህ ያለ የውርደትን ጊዜ አበቅቶ ወደ ክብር ሊሻገር ሲል እንደዚህ ያለ የሰው ልጅ ይክብር ዘንድ ጊዜው ደርሷል አለ ሰዓቱ ደርሷል ማዳ ካቫኒያ ካታ እናንተ ልትለወጡ እናንተ ልትቀየሩ እናንተ ነፃ ልትወጡ በኢየሱስም ሰዓቱ ደርሷል ይሄ የናንተ ሰዓታችሁ ነው ይሄ የናንተ ጊዜያችሁ ነው ሜላቫካታያ ጊዜው ደርሷል የምትከብሩበት የምትለወጡበት ከሰማይ በታች ከምድር በላይ እግዚአብሔር በጊዜ የሚንቀሳቀስ የጊዜ አምላክ ነው እናንተም ሆነ የናንተ ነገር የተገደበው በጊዜ ነው በእግዚአብሔር ጊዜ ነው የናንተ ነገር አለ ነገር ግን በእግዚአብሔር ሲዝን ውስጥ ነው አለው ያ ሲዝን የክብራችሁ የስኬታችሁ የባለጠግነታችሁ የመውጣታችሁ የማውረሳችሁ ያ ሲዝን ይሄ እንዲሆን ጸልያለሁ በኢየሱስ ስም ይሄ እንዲሆን ጸልያለሁ ቬካታዳ ቫኒያ አሁን የናንተ ጊዜ ወደ እጃችሁ ገባ የናንተ ሰዓት ወደ እጃችሁ ገባ በጌታ በኢየሱስ ስምና ስልጣን የናንተ ጊዜ ኢአዲያ ቮካታዳ ቫጂያና በብዙ በዚች ምድር ላይ ዋጋ ከፍሎ በጣም ብዙ ዋጋ ከከፈለ በኋላ በመጨረሻው ላይ እንደዚህ ያለ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ለካ ለውርደትም ጊዜ አለው ለክብርም ጊዜ አለው ለመውደቅም ጊዜ አለው ለመነሳትም ለዛ ነው መጽሐፍ መክብብ መጽሐፍ ላይ ድንጋይ ለመወረወር ጊዜ አለው ይላል ለመውደቅ ጊዜ አለው ለመነሳት ለመተቃቀፍ ጊዜ አለው ማጆቬ ካታዳቫኒያ ለመሞት ለመነሳት ጊዜ አለው የውርደት ሰዓትና ጊዜ አበቅቶ እግዚአብሔር የክብር ጊዜ በፊታችሁ ሲያመጣ ይቻላል ይሄ ጊዜ የክብራችሁ ጊዜ ነው ይሄ ጊዜ የድላችሁ ጊዜ ነው ይሄ ጊዜ የስኬታችሁ ጊዜ ነው ይሄ ጊዜ የምትወጡበትና የምትገለጡበት የሰማይ ፕሮግራም የሰማይ አጀንዳ የአብ ክብር በእናንተ ላይ የሚገለጥበት ጊዜ ነው ማካዲቫላ አታራቬና ሃታራቫጃና ካምቦ ኦዛካታይ avalia kombra havakatara bajana kambo olkadava seprahadia kamanchana ጊዜው ደርሷል በኢየሱስም የውርደት ጊዜ በቃ የለቅሶ ጊዜ በቃ የሐዘን ጊዜ በቃ የውጣ ውረድ ጊዜ በቃ የእምባ ጊዜ በቃ እግዚአብሔር የክብርን ጊዜ አፈጠነላችሁ የስኬትን ጊዜ አፈጠነላችሁ የድልን ጊዜ አፈጠነላችሁ የክብርን ጊዜ አፈጠነላችሁ በኢየሱስም ሆነላችሁ ይሄን መልእክት የሰማችሁ ላልሰማችሁ ሰው ሼር አድርጉ ጌታ ኢየሱስ ይባርካችሁ ወዳችኋለሁ ኮሜንት ላይ እታች ላይ ጊዜ ደርሷል ብላችሁ ጻፉ ጌታ ኢየሱስ ከናንተ ጋር